ሰላም ጤና ይስጥልን ከኢትዮ 360 አሁን የደረሰን ዜና አለ። የቀድሞ የኢሳት ባልደረባ የነበረው አቶ አበበ ገላው በስም ማጥፋት ወንጀል አቶ ኤርሚያስ ለገሰ ላይ ክስ መሰረተ። ተከሳሽ 950 ሺህ የአሜሪካን ዶላር ካሳ እንዲሰጠውም ፍርድ ቤቱን ጠይቋል። አቶ አበበ ገላው ቨርጂኒያ በሚገኘው የኢትዮ 360 አድራሻ በላከው ክስ ስለ ኢትዮ 360 አመሰራረትና ተልእኮ በማተት የድርጅቱ ፕሬዝዳንትና ጸሐፊ ነው በማለት አቶ ኤርሚያስ ለገሰን የገለጸ ሲሆን ተከሳሹ ባቀረበው የተሳሳተ መረጃና ስም ማጥፋት ምክንያት ከሳሽ የስሜት ጭንቀትና አደጋ እንደደረሰበት ለቨርጂኒያ ፍርድ ቤት አቅርቧል። አቶ አበበ ገላው ባቀረበው ክስ ጭብጥ መጀመሪያ ላይ ከአቶ ኤርሚያስ ለገሰ ጋር ቅራኔ የገባው ኢሳት ተብሎ በሚጠራው የሚዲያ ተቋም በጋራ በሚሰሩበት ሰዓት እንደሆነም ገልጿል። የቅራኔው መነሻም እንደ አውሮፓውያን አቆጣጠር ሰኔ 20 2018 በኢሳት ዕለታዊ የሚባል ፕሮግራም ላይ ተከሳሹ ባቀረበው የምስል ማስረጃ ምክንያት መሆኑን ያስገነዝባል። ይህ የምስል ማስረጃ በመቅረቡ ምክንያት ኢሳት ከኦሮሞ ማህበረሰብ ጋር ያለው ግንኙነት እንደተሰበረና በኢሳት የሚዲያ ጉዞ ውስጥ የቅድሚያው አሳፋሪ ድርጊት እንደተፈጸመ በክሱ ላይ አመላክቷል። አቶ አበበ ገላው ባቀረበው ሌላ የክስ ጭብጥ ላይ እንደ አውሮፓውያን አቆጣጠር መጋቢት 2019 ተከሳሽ አቶ ኤርሚያስ ለገሰ በኢሳት በሚሰራበት ወቅት በአሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ላይ በቀጥታ ስርጭት በጣም አስደንጋጭ መረጃ ማቅረቡን እንደሆነም ያመለክታል። የቀረበው መረጃ የአሁኑ ጠቅላይ ሚኒስትር የስለላ መስሪያ ቤት በሆነው ኢንሳ ውስጥ በሚያገለግሉበት ሰዓት በእሳቸው የተፈጸሙ ወንጀሎችን የሚያመላክት ሲሆን ተከሳሽ አቶ ኤርሚያስ ለገሰ በሚስጥር የተጠበቁ መረጃዎችን በማውጣቱ ምክንያት ተከሳሽ አበበ ገላው የደህንነት ስጋትና የስሜት ጉዳት እንደደረሰበትም ገልጿል። መስከረም 10 ቀን 2020 ተከሳሽ አቶ ኤርሚያስ ለገሰ በከፍተኛ ቁጥር በሚታየው የኢትዮ 360 ፕሮግራም ላይ በመቅረብ ከሳሽ በድምጽ የተቀረጸው መረጃ ለህዝብ ይፋ እንዲያደርግ መጠየቁን የገለጸ ሲሆን የድምጽ መረጃውን መልቀቅ ያልቻለው በኢሳት ኤዲቶሪያል ውሳኔ እንደሆነም በክሱ ላይ ያመለክታል። ይህም ሆኖ የድምጽ መረጃው ትኩረት በኢንሳ እንቅስቃሴና ሰርቪላንስ ላይ ያተኮረ መሆኑና መረጃውን ሂዩማን ራይትስ ዎችና የቀድሞ ግንቦት 7 ከፍተኛ አመራር የሆኑት አቶ ነአምን ዘለቀ በመናበብ እንደተጠቀሙበትም በክሱ ላይ አመልክቷል። ይህም ከሳሽ በጠቅላይ ሚኒስትር አብይ አህመድ የቀረበው መረጃ ለመደበቅ ፍላጎት የሌለው መሆኑን ቢያመላክትም ተከሳሽ እንደተደበቀ አድርጎ መናገሩ ከሳሽን የስሜት ጭንቀት ውስጥ እንደከተተውም ይገልጻል። ከዚህ በተጨማሪም ተከሳሽ አቶ ኤርሚያስ ለገሰ በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ የትራንስፖርት ሚኒስትር አድርጎ የሾሟትን ወይዘሪት ዳግማዊት ሞገስን ወንጀሎች በአደባባይ ለመሸፋፈን ጥረት አድርጓል በማለት ይናገራል። ከሳሽ የትራንስፖርት ሚኒስትሯ የፈጸመችውን የትምህርት ማስረጃ ማጭበርበር ለተከሳሽ አቶ ኤርሚያስ ለገሰ ቢያቀርብለትም በይዘቱ ላይ ከማተኮር ይልቅ በህወሓት መራሹ ዘመን ያላቸውን ካድሬ ግንኙነት ትዝታዎች በመግለጽና በአማራ ተወላጅነቷ ተጠቅታለች በማለት እውነታውን ለመደበቅ ሞክሯል በማለት ይከሳል። በሌላ በኩል ግን የጠቅላይ ሚኒስትር አብይ አህመድን የትምህርት ማስረጃ የተጭበረበረ መሆኑን ተከሳሽ በተደጋጋሚ መግለጹ ምንም አይነት ተጨባጭ መረጃ ሳይዝ እንደሆነ አቶ አበበ ገላው ባቀረበው ክስ ላይ አመላክቷል። ከሳሹ አቶ አበበ ገላው ለዚህ ክሱ ተከሳሽ አቶ ኤርሚያስ ለገሰ 950 ሺህ የአሜሪካን ዶላር ካሳ እንዲሰጠውም ፍርድ ቤቱን ጠይቋል።